ዳንስ የህይወት መንገድ way of life ምናገኛቸውን ከውጭ ምናገኛቸው ግባቶች ስቶሪዎች ስሜቶች ወይ ደግሞ የተለያየ ሰው ምናምን ነገር የሚነገረን ታሪኮች እኛ ምን ኤክስፕረስ ምናደርግበት ምን ገልጽበት መንገድ ነው በሰውነታችን ማለት ነው። ዳንሱን መገልገያ ያደረገነው መገልገያ ማለት ከህብረተሰቡ ጋር መገናኘት የምንችልበት እንደ ድልድይ ሆኖ ነው። ያው የዳንስ ፈጠራዎች የሚመጡት ከምትኖረው ኑሮ ነው። በምትኖረው ኑሮ ላይ የተለያየ ቦታ ላይ ትሄዳለህ፣ የተለያየ ሰው ታገኛለህ፣ ኔቸሮችን ታያለህ፣ ብዙ አይነት ነገሮችና ያው አርቲስት ስትሆን የተለያየ ለየት ያለ አይነት እይታ ይኖርሃል። የሆነ ነገር ስታይ አይተህ ዝም ብለህ አታልፈውም። እንቅስቃሴውን አንዳንዴ ሙድ ውስጥ ከሆንክ እንቅስቃሴውን ታያለህ። ከዛ በኋላ ያንን ይዘህ እዚህ ትሰራበታለህ ነው። ኢትዮጵያ ውስጥ ዳንሰኛ ሆነ ወይም ደግሞ በዳንስ ውስጥ መቀጠል ወይም ራስን መምራት ስትፈልግ በጣም ብዙ ቻሌንጅ የሚያደርጉ ነገሮች አሉ። ትልቁ ችግር ብዬ ማስበው ምንድነው ምንም አይነት ስራ መድረክ የለንም ለሰዎች የምንቀርብበት ቦታ። እነሱን አግኝቶ ለህዝብ ስራዎችን ማቅረብ አንደኛው ትልቁ ቻሌንጅ ነው። መድረክ ላይ እንደዚህ ዝግጅቶቻችንን ስናቀርብ ለምሳሌ በግል የሚሰማኝ ስሜት ነፃነት ነው። በጣም ነው ነፃ መሆነውና ነፃ ብቻ መሆን ሳይሆን እንደዚያ ሁሉ ኃይል እንኳን እያወጣው የበለጠ ብዙ ኃይል ይሰማኛል። በጣም ብዙ ኃይል እንዳለ አይነት ስሜት ይሰማኛልና አንድም ነፃነቱም ስላለ ደግሞ እንደፈለኩ በቃ ብዘል እንደፈለኩ ብወጣጠር ምናምን ነገር ብቻ እንደዛ የመሆን ስሜት አለኝ። ያው እዚህ ሙያ ላይ መግባት ለሚፈልጉ ሰዎች እኔ የምመክራቸው ምንድነው አንደኛ ልባቸው ፈቅዶታል የሚለው ዋናው ፖይንት እሱ ነው። ልባቸው ከፈቀደው ዳንስ ላይ ያሉትን ቻሌንጆች በሙሉ ለማለፍ አብረው ይመጣሉ ማለት ነው። መጀመሪያ መውደድ አለበት። ሪሊ ይሄኛውን ምን ማድረግ የምፈልገው ነገር ነው ካለ ምንም አይነት ቻሌንጆች ቢኖሩ ከፊት ለፊት እነዛን ማለፍ እንችላለን ብዬ አስባለሁ።